ሰላም ሰላም እንዴት ናችሁ? ጠልሰም ቻናል ቤተሰቦቻችን እኔ በጣም ደህና ነኝ። እንግዲህ ጠልሰም የሁለተኛው ቻናል ነው እርግጥ ነው በጣም ጠፍቻለሁ። ከዚህ በኋላ ግን ሪአክሽኖችን በየቀኑ ለመልቀቅ ሞክራለሁ። እንዴት ናችሁ? ሰላም ናችሁ ወይ? ይሄ ቻናል እንግዲህ ሰብስክራይብ የተደረገ አይደለም። እውነቱን ለመናገር በጣም ቆሟል። እኔም ያው ቪዲዮ የለቀኩ አይደለም፣ ግን ከዚህ በኋላ ይሄንን ቻናል ሁላችሁም ሁለተኛው ቻናላችን የመጀመሪያው ቻናላችን 46000 ተከታይ ያለው ይሄኛው ሁለተኛው ቻናላችን ነው። እንግዲህ በዚህ ቻናል ደግሞ የተለያዩ አዝናኝ የሆኑ አስተማሪ የሆኑ ቪዲዮዎችን መንፈሳዊ ቪዲዮዎችን መለቅላችሁ ነው የሚሆነው። ዛሬ ሪያክሽን ቪዲዮ ነው የምናየው። ሁላችንም ሪያክት እናደርጋለን። የድሮ ዝማሬዎችን ሪያክት የምናደርግበት ነው ይሄ ቻናል የሚሆነው ማለት ነው። በቀጥታ ወደ ቪዲዮአችን ነው የምናልፈው። ዛሬ እንግዲህ ሪያክት የምናደርገው መዝሙር ነው። ያ መዝሙርም ማን ቀረ ከሜዳ ይላል። ማን ቀረ ከሜዳ እንግዲህ ዘማሪው የድሮ ዘማሪ ያውን ደግሞ አሁንም ዘማሪ ነው። ፓስተር ትዝታው ሳሙኤል ነው። ሁላችንም እንግዲህ በፊት ስራው በጣም የምናከብረው የምንወደው የኢትዮጵያ ኦርቶዶክስ ተዋሕዶ ዘማሪ ነበር። አሁን እንግዲህ ወደ ሌላ ቤተ እምነት ሄዷል። እንግዲህ ዝማሬዎቹን ስቲል አሁንም ያዳምጡ ሰዎች አሉ። በጣም እንግዲህ የዘጠናዎቹ ዝማሬዎች በሙሉ በጣም ተወዳጆች ናቸው። ሁላችንም የምንወዳቸው ዝማሬዎች ናቸው፣ ያው ከአንዳንድ ነገሮች ውጪ። ስለዚህ ዛሬ ማን ቀረ ከሜዳ የሚለውን ዝማሬ ሁላችንም ሪያክት እናደርጋለን። መዝሙሩ ይከፈታል፣ የምናይ ነው የሚሆነው። እንግዲህ ምን አይነት እንግዲህ ድሮ መዝሙሮች የድሮ ቪዲዮዎች ማየት በጣም ደስ ይላል እንደምታውቁት። ስለዚህ ማን ቀረ ከሜዳ እስቲ እናስጀምረው። እስቲ እንየው። እንግዲህ ይሄ መዝሙር ሲጀምር በጣም ደስ የሚለው ዘማሪው ነጠላ ለብሶ እንደምታዩት ነጠላውን ለብሶ ወደ ቤተክርስቲያን እየሄደ ነው። በጣም በቃ ማን ቀረ ከሜዳ የሚለውን እንግዲህ ምን ሊያደርግ እንደሆነ በደንብ ታዩታላችሁ። ያው ለማስታወስ ያክል እንጂ ሁላችሁም እንዳያችሁ ተስፋ አደርጋለሁ። ማን ቀረ ከሜዳ፣ ማን ቀረ ከዱር፣ ማን ቀረ ከሜዳ፣ ማን ቀረ ከዱር። እንደምታዩት ወደ ቤተክርስቲያን እየገባ ነው። ተሳልሟል። ቦርሳ ይዟል ከኋላ። ልክ የፊልድ ድሮ መምህራን ፊልድ ሲወጡ ምናምን የሚይዙት አይነት እቺ ራሱ የድሮ ባግ ናት። በእውነቱን ለመናገር እሷን አድርጎ ነጠላውን ለብሶ እንግዲህ ወደ ቤተክርስቲያን እየገባ ነው የሚገኘው። ቤተክርስቲያን ገባ። እንደምታዩት እየተሳለመ ነው። ተሳልሞ እንግዲህ ወደ አንድ ጫካ ወደሚመስል ቦታ ሄደ። ከቤተክርስቲያን ጀርባ ይሁን ከቤተክርስቲያን ወጥቶ ይሁን እንግዲህ አልታወቀም። እንግዲህ የሆነ ጫካ ውስጥ ነው ያለው። ምክንያቱም ሊጽፍ ነው ቁጭ ብሎ ይሄ ዘማሪ ማን ቀረ ከሜዳ፣ ማን ቀረ ከዱር አንተን ብሎ ወጥቶ እያለ ይቺን እነዚህ ግጥሞቹን የሚጽፍበት ነው። በጣም የገረመኝ የድሮ እንግዲህ መዝሙሮች እነዚህ ታለንት አለ። በቃ ዝም ብሎ መዝሙሮች አይደለም፣ ታሪኮች አላቸው፣ መነሻ ነገር አላቸው። በጣም ይሰኛል የድሮ መዝሙሮች ደስ የሚሉት ለዚህ ነው። እንግዲህ እየጻፈ ነው። እንግዲህ የመጀመሪያውን ጻፈ። እሺ፣ ስለዚህ ወደ መጀመሪያው እስቲ ቪዲዮ እንምጣና ቪዲዮውን እንመልከት። እንግዲህ እንደነገርኳችሁ ቁጭ ብሏል፣ ደብተሩን አውጥቷል፣ እስክሪብቶ ይዟል። እንግዲህ ሊያመሰጥር ነው ይሄ ዘማሪ። ማን ቀረ ከሜዳ፣ ማን ቀረ ከዱር እያለ እንግዲህ ወደ መጽሐፍ ቅዱስ ታሪክ ውስጥ ገብቶ ማን እንግዲህ እዚህ ሀሳብ ውስጥ ማን ገብቷል የሚለውን እንግዲህ እያየ ነው የሚገኘው። መጀመሪያ ላይ እንግዲህ እንደምታዩት የአብርሃምን ታሪክ ነው ያነሳው። አብርሃም እግዚአብሔርን ብሎ ተሰዶ እንደወጣ ከዛ እልፍ ሆኖ እንደከበረ እዚህ ጋር እንደምታዩት የአብርሃምን ታሪክ በአብርሃም ታሪክ ጀመረ ማለት ነው። በጣም ደስ የሚል እንደው እንትኑን ፍሰቱን በጣም ደስ ይላል እንደምታዩት። አብርሃም ሲወጣ ዘመዶቹን ትቶ ከጣዖታት ይልቅ ያንተን ፍቅር ሽቶ እንደ ምድር አሸዋ እንደ ከዋክብት ዘሩ በዝቶለታል። ክብር የኛ አባት ማን ቀረ ከሜዳ። እዚህ ጋር የአብርሃምን ታሪክ በደንብ አንስቶ ያልፋል ማለት ነው። ከዛ አሁንም እንግዲህ ዘማሪ ቁጭ ብሎ እየጻፈ ነው። ሁለተኛውን ታሪክ ደግሞ ያዕቆብ ነው ያነሳል። ያዕቆብ በሎዛ ፋንህን አየ እያለ በደንብ አድርጎ ይገልጿል። ያዕቆብ ጋር ደግሞ ከአብርሃም ወጥቶ ወደ ያዕቆብ ጋር ሄዶ ደግሞ ያዕቆብም ተሰዶ እንደከበረ እንግዲህ በደንብ አድርጎ ያሳያልና እንደዚህ እያለ ከአብርሃም ጀምሮ ያዕቆብ እያለ እየወረደ ይገኛል።
ያዕቆብ በሎዛ ድንጋይ ተንተርሶ ዙፋንህን አየ ግርማ ሞገስ ለብሶ ብቻውን ተሰዶ። አሁን ደግሞ እንደምታዩት ወደ ዳዊት ጋር መጣ እየወረደ። በጣም ፍሰቱ እንዳልኳችሁ ደስ ይላል። ብላቴናው ዳዊት ጋር መጥቶ ብላቴናው ዳዊት በረኝነት ስፍራ ላይ ሆኖ ፈጣሪን እያመሰገነ እግዚአብሔርን እያመሰገነ በኋላ ላይ እንደከበረ ንጉሥ እንደሆነ እንደነገሰ፣ ያው እንግዲህ ደግሞ እግዚአብሔርን ብሎ የወጣ ሰው አያፍርም የሚለውን ታሪክ ለማስረዳት እኚህን የመጽሐፍ ቅዱስ ክፍሎች እየነካካ ነው የሚገኘው እንግዲህ ዘማሪው በትውስታው ሳሙኤል ማለት ነው። ማን ቀረ ከዱር ማን ቀረ ከሜዳ ማን ቀረ ከዱር አንተን ብሎ ወጥቶ እግዚአብሔር አንተን ብሎ ወጥቶ እግዚአብሔር። አልዓዛር ጋር መጣ። አልዓዛር ሞቶ ቢቀበርም ብሎ እንግዲህ እዛች ጋር እያሰበ ነው የሚጽፈው። እያሰበ ነው ቀጣይ ማን ነው እግዚአብሔርም ብሎ የትም ያልቀረሰው ወይም ደግሞ መና ያልቀረሰው እያለ እዚህ ጋር ይዘረዝሯል። ከዛ ማን ጋር ይመጣል? አልዓዛር ጋር ይመጣል። አልዓዛር ከሞት እንደተነሳ እና በጌታ ያመነ ሰው የትም አይቀርም፣ ቢሞትም እንኳን ይነሳል፣ አንተን ያመነ ሰው ይነሳል የሚለውን ሀሳብ አልዓዛር ጋር ወስዶ የአልዓዛርን ታሪክ አንስቶ እንግዲህ በጣም በሚያስደንቅ ሁኔታ የአልዓዛርን ታሪክ ሳል ማለት ነው። በጣም ክስተቱ ደስ ይላል እና አሁን እንግዲህ እየሄደ ነው መዝሙሩ፣ እሱም እየጻፈ ነው ዘማሪው። ያስባል ደግሞ በየመሃሉ ያስባል ማነው እያለ ከመጽሐፍ ቅዱስ ክፍል እየገባ እየወጣ ነው እዚህ ጋር እየጻፈ ያለው። እሺ ይኸው ሰገነት ላይ አቁሞናል ዛሬ አንደበታችንን ሞልቶት በዝማሬ ዛሬም ተከተልነው መስቀሉን ይዘን እንጠብቀዋለን እስኪፈርድልን ማን ቀረ። መጨረሻ ላይ እዚህ ጋር እንደምታዩት ማን ነው ራሱ ወደ ራሱ ደግሞ መጣ። የመጽሐፍ ቅዱስ ክፍሎችን እያንዳንዳቸውን ከጠቀሰ በኋላ መጨረሻ ላይ እኛስ የሚለውን ሀሳብ እንግዲህ ለሚዘምሩትም ለሚያዩትም ተመልካቾች ራሳቸው እንዲመለከቱ ለመግለጽ ምን ብሎ አመጣ? እኛስ መድረክ ላይ የቆምነው ምንዘምረው እኛንም እግዚአብሔር ከንቱ አላስቀረንም፣ እሱም ብለን በመምጣታችን በመዘመራችን ከንቱ አላስቀረንም፣ ይኸው መድረክ ላይ ያቆሙናል ስሙን እንድናመሰግን እንድንዘምር እዚህ ቦታ ደርሰናል ብሎ እንግዲህ ዘማሪው መጨረሻ ላይ የሚያጠቃልለው በዚህ ነው። በቃ በራሱ የመጽሐፍ ቅዱስ ክፍልን ጠቀሰ። እግዚአብሔርን ብለው የወጡ ሰዎች እንዳላፈሩ ወድቀው እንዳልቀሩ ጠቅሶ መጨረሻ ላይ ወደ ራሱ ተመለሰና እኛንም ይኸው አኑሮናል ዛሬ። እንግዲህ ዘማሪው በደንብ አድርጎ እንግዲህ የራሱንም ታሪክ የዘማሪዎችንም ታሪክ የሰባኪዎችንም ታሪክ አንድ ላይ በሚያስደንቅ ሁኔታ ነው የገለጸው። ይሄ መዝሙር እንግዲህ ማን ቀረ ከሜዳ የትውስታው ሳሙኤል ዝማሬ ነው። በጣም የቆየ ዝማሬ ነው፣ ግን በጣም ደስ የሚል የድሮ መዝሙሮች በቪዲዮ ወይ በሲዲ የነበሩ መዝሙሮች በጣም ደስ ይላሉ። በነገራችን ወደ ተመልሳችሁ ብታዩት መንፈስን የሚያድስ ነገር አላቸው። የድሮ ቤተክርስቲያን ድሮ የነበረ የድሮ ቤተክርስቲያን ነው። የአሁን ቤተክርስቲያን በጣም ልዩነት አላቸው። የድሮ ቤተክርስቲያን በዛፍ የተከበበ አፈር ሰው እምነት እንኳን ቢፈልግ አፈር አንስቶ የሚቀባበት ይዞ የሚሄድበት ጊዜ የነበረበት ጊዜ ነበረ። ቅድም በቪዲዮ እንዳያችሁት ደግሞ ብዙ ባሶች እነዚህ ረጃጅም ባሶች በጣም ብዙ ሆነው ወደ አንድ ገዳም ምናምን ሲሄዱ እንዲሁም ደግሞ ለጥምቀት አሁንም አለ። በእርግጥ ግን የድሮውን ደግሞ ስታዩት በጣም ደስ ይላል እና አሁን ላይ ያለው ቤተክርስቲያን ደግሞ እንዳለ እንደምታዩት ተነጥፎ አፈር አታገኙም። ያው እንግዲህ ዘመናዊ የማድረግ ስራ የተሰራ ነው ቤተክርስቲያን ውስጥም ደስ ይላል እይታ። ግን እዚህ አይነት እምነታችንን ደግሞ እየቀነሰብን ይመጣል። ለማንኛውም ማን ቀረ ከሜዳ ማን ቀረ ከዱር የትውስታው ሳሙኤል ዝማሬ ነው። ቪዲዮ እንግዲህ በጣም የድሮ ቪዲዮ ስለሆነ የዘጠናዎቹ ቪዲዮ ስለሆነ በጣም ደስ ይላል። እናንተም እንደወደዳችሁ ተስፋ አደርጋለሁ። በቀጣይ በሌላ ቪዲዮ በሌላ መዝሙር የምንገናኝ ነው የሚሆነው። ጣልሰም ዩቲዩብ ቻናልን ሰብስክራይብ አድርጉ። ይሄኛውንም ያኛውንም ሰብስክራይብ ማድረግ አትርሱ። ቀጣይ የማንን ዝማሬ ድሮ ዝማሬ ወደ እናንተ እናምጣት ኮሜንት ላይ ጻፉልን። ሰብስክራይብ ማድረግ አትርሱ። በቀጣይ ቪዲዮ እንገናኝ። እናመሰግናለን ስለምትከታተሉን። ከሜዳ ማን ቀረ ከዱር ማን ቀረ ከሜዳ ማን ቀረ ከዱር አንተን
ብሎ ወጥቶ እግዚአብሔር አንተነ ብሎ ወጥቶ እግዚአብሔር